ዛሬ ተጉለት ሰላ ድንጋይ የሚገኘውን የወይዘሮ ዘነበ ወርቅ ሰገነት እውነተኛ ታሪክ ባጭሩ አስቃኛችኋለሁ። ሰላም ቤተሰብ እንዴናችሁ? ፍቅር ማርትሬዛ ነኝ። እንግዲህ ቪዲዮውን ሼር፣ ላይክ፣ ሪፖስት አድርጋችሁ ሁሉም ጋር እንዲደርስ አድርጉ። ሀገራችን ሸዋ እናስተዋውቃለሁ። አመሰግናለሁ። ወይዘሮ ዘነበ ወርቅ ሰገነት መቼ እንደተሰራ ትክክለኛ መረጃ ባይኖረውም የሸዋ ንጉስ የነበሩት የንጉስ ኃይለ ሥላሴ እናት ወይዘሮ ዘነበ ወርቅ እንዳሰሯት እርሳቸውም ለብዙ አመታት መቀመጫቸው እንደነበረች ይነገራል። ይህች ጥንታዊ የወይዘሮ ዘነበ ወርቅ ሰገነት በ1788 ዓመተ ምህረት እንደተመሰረተች ይነገራል። ነገር ግን ሰላ ድንጋይ ከጥንት እስከ ዛሬ በሚለው መጽሔት ውስጥ በተጠቀሰው ዓመተ ምህረት ንጉስ ኃይለ ሥላሴ የተወለዱት ዘመን መሆኑ እንጂ ሰገነቷ የተሰራችበት ወቅት በትክክል አይገልጽም። ስለሆነም የተመሰረተችው ጊዜ ለማወቅ ሰፊ ጥናት ማድረጉ ወሳኝ ነው። ከዚያም በኋላ የአጼ ምኒልክ ባለቤት የነበሩት ወይዘሮ ባፈናም ለተወሰነ ጊዜ እንደተቀመጡባት በመቀጠልም አጼ ምኒልክ የቅዱስ ማርቆስ ቤተክርስቲያንን ሊያሰሩ ለ6 ተከታታይ ወራት ዋና ከተማቸውና መቀመጫቸውን በዚህ ቦታ አድርገው ዳኝነት ሲሰጡባት እንደነበረም ከዚያም ብፁዕ አቡነ ማቴዎስ ክህነት እንደሰጡባት ቀደም ካሉ ምንጮች ይነገራል። ከዚያም በተጨማሪ በአጼ ኃይለ ሥላሴ ዘመነ መንግስት የግብር መሰብሰቢያ እንዲሁም በደርግ ዘመነ መንግስት የአብዮት አደባባይና የወንጀለኞች መቅጫ ቦታ እንደነበረ ታላቅ አባቶች ይናገራሉ። የደርግ መንግስት ከወደቀ በኋላ በ1983 ዓመተ ምህረት እስከ 1994 ዓመተ ምህረት ምንም አይነት አገልግሎት ሳይሰጥ ተዘግቶ እንደነበርና በ1994 ዓመተ ምህረት ወረዳው ከጣርማበር ወረዳ ጋር ተለይቶ ራሱን ችሎ ሞጃና ወደራ ወረዳ ተብሎ ሲሰየም የወረዳው ቤተ ክህነት ጽሕፈት ቤት በሰገነቱ ቅጥር ግቢ በሚገኘው አዳራሽ ውስጥ ሆኖ ከ2000 ዓመተ ምህረት ድረስ ቦታው በወረዳው ቤተ ክህነት ተቆጣጣሪነት ሲከበር ቆይቶ ወቅቱ ባይታወቅም ለመጀመሪያ ጊዜ አቶ ታችበሌ የተባሉ አባት ጣራውን በማደስ ክዳኑ እንዲታደስ ያደረጉ ሲሆን በመቀጠልም አባ ጽጌ ተክለ ዮሐንስ የተባሉ አባት ህብረተሰቡን በማስተባበር እንዳስከደኑት በወቅቱ ከነበሩ አባቶች መረጃ ለማግኘት ተችሏል። እቺ ጥንታዊ ሰገነት ከ200 ዓመት ያላነሰ እድሜ ያስቆጠረች መሆኗን መገመት ይችላል። የሰገነቱ አሰራር ጥበብ ለተመለከተ በዘመኑ የነበረው የእጅ አሻራ ጥበብ ምን ይመስል እንደነበረ ትልቅ ማሳያ ነው፣ ማረጋገጫም ነው። በአሁኑ ጊዜ በሰገነቱ ቅጥር ግቢ የቅዱስ ገብርኤል መቃኞ በቅርቡ ተተክሎ ለእምነት ተከታዮች በሃይማኖታዊ አገልግሎት ከመስጠቱን ባሻገር ለታደሰችው ሰገነት ድምቀት አጎናጽፏል። እንግዲህ ቤተሰቦችን ታሪካዊ ሰገነት ሼር አድርጋችሁ ለሁሉም አስተዋውቁ።